ጋይስ አሁን የምነግራችሁ ነገር አታምኑ። አንድ ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊዮን ብር አሰባስበናል። ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ወገኖቻችን እየሰቃዩ ባሉበት ሰዓት እንግዲህ አዶናይ ቀድሞ መድረስ ችሏል። ስለ ህጻጻው ላይ በጣም አስደሳች ዜና እየሰማን እንገኛለን። 11 ሚሊዮን ብር 24 ሰዓት ባልሞላ ጊዜ ውስጥ ማሰባሰብ ተችሏል። ቀላል በሆነ በ100 ብር ቻሌንጅ አዶናይ ያስጀመረው እንቅስቃሴ ዛሬ ወደ ታሪካዊ የሰብአዊነት ተግባር ተቀይሯል። በዚህ ጉዳይ እንግዲህ ሁሉም ኢትዮጵያዊ በአንድነት መነሳት ችሏል። በአንድ ቀን ውስጥ ብቻ በህጻጽ ለሚገኙ ወገኖቻችን የሚሆን 11 ሚሊዮን ብር መሰብሰብ ችሏል። ለእኔ ይህ ነገር ከገንዘብም በላይ ጭምር ነው። ይህ ለእኔ እንግዲህ አሁንም ድረስ አንድነታችን በህይወት መኖሩን ማረጋገጫም ጭምር ነው። ወገኖቻችን እየሰቃዩ ባሉበት ሰዓት እንግዲህ አዶናይ ቀድሞ መድረስ ችሏል። ማንንም ሰው አልጠበቀም፣ ዝምታንም አልመረጠም። ይህ እርዳታ እንዲሰበሰብ ብዙ ነገሮችን ማደራጀት ችሏል። ብዙ ድጋፎችን ማሰባሰብ ችሏል። ለብዙ ካምፓኒዎችና ድርጅቶችም እንዲሁም ደግሞ ለህዝቡም የ100 ብር ቻሌንጅ ብሎ እንግዲህ ይህን ቻሌንጅ ማስጀመር ችሎ ነበረ። ህዝቡም እንግዲህ አላሳፈረውም። ከ100 ብር ጀምሮ የሚችለውን ሁሉ ማድረግ ችሏል። ሁላችንም የምናውቀው ጉዳይ ነው 100 ብር አሁን ላይ ያለውን ዋጋ ማለት ነው። ምንም መግዛት እንደማይችል እናውቀዋለን ሁላችንም ማለት ነው። ግን 100 ብር ከደግነት ጋር ሲደመር ምን መስራት እንደቻለ ማለት ለብዙ ሺዎች ነው ተስፋ ነው። ዛሬ ላይ በእናንተ ምክንያት በህጻጽ የሚገኙ ወገኖቻችን እናቶች፣ አባቶች በእናንተ ምክንያት እንግዲህ ፈገግ ማለት እንዲችሉ ልታደርጉ ትችላላችሁ። ልጆችም በእናንተ ምክንያት እንግዲህ የዕለት ጉርሳቸውን ማግኘት ይችላሉ። እኛ ኢትዮጵያን እንደዚህ ሁሉ ለሌሎችም ችግሮች እንደዚሁ በአንድነት መቆም ምንችል ከሆነ አሁንም እንደማስበው ከሆነ ብዙ ችግሮችን ያለብንን ችግሮች አብረን ሆነን መፍታት እንደምንችል በአንድነት እንደዚሁ የምንቆም ከሆነ ብዙ ያሉብንን ችግሮች በጋራ መፍታት እንደምንችል ይሄ ትልቅ ማሳያ ነው ብዬ አስባለሁ። ለዚህ እርዳታ አስተዋጽኦ ያደረጋችሁ ሁሉ በጣም ነው የምናመሰግነው። ሁላችሁም የእርዳታ እንዲሳካ ያደረጋችሁ የረዳችሁ ያቅማችሁን ያደረጋችሁ ሁሉ እናንተም የዚህ ታሪክ አንድ አካል ናችሁ ለማለት እወዳለሁ። ገና እስካሁን ያረዳችሁ ደግሞ አሁንም አልረፈደም። እስካሁን ድረስ መርዳት ያልቻላችሁ ማለት ነው በተለያዩ ምክንያቶች ያልሰማችሁና መርዳት ያልቻላችሁ ሰዎች ካላችሁ አሁንም ጊዜው አልረፈደም። ይህን መረጃ አጋሩ፣ ድጋፍ አድርጉ። የዚህ ታሪክ ተካፋይ መሆን ትችላላችሁ። እኛ ኢትዮጵያውያን እንደ ሁልጊዜም ወገኖቻችን ሲቸገሩ ዝም እንደማንልና አንድ ላይ እንደምንቆም ይህ ትልቅ ማሳያ ነው ላለው። በተጨማሪም እንግዲህ በሌሎች የኢትዮጵያ ክልሎች አንዳንድ አካባቢዎች ላይ በደብረ ብርሃን በጣም ብዙ ተፈናቃዮች እንዳሉ እየሰማ እንገኛለን። እነሱም እንግዲህ እንደዚሁ ተቸግረው እንዳሉና በጣም ሁላችንም መስማት እንዳልቻለን ይህ ነገር እንዴት እንዳልሰማን እስከዛሬ አናቅም። ይህንን የህጻጽ ጉዳይ ከጨረስን በኋላ ወደ ደብረ ብርሃን ደግሞ ፊታችንን አዙረን ሌሎች የተቸገሩ ወገኖቻችን ደግሞ በዚሁ ርብርብና አንድነታችን እነሱንም እንድናግዝና ለእነሱም አስፈላጊውን እርዳታ እንድናረግ ስንል ጥሬን በዚሁ አቀርባለሁ ማለት ነው። አመሰግናለሁ። ጋይስ አዲስ ቻሌንጅ ጀምረናል። የ100 ብር ቻሌንጅ። ሌላ ሪከርድ እንስራ፣ እስኪ ታሪክ እንስራ። በዚህ ንግድ ባንክ አካውንት ዲፖዚት ማድረግ ትችላላችሁ። የቻላችሁትን አቅም 100 ብር ከቻላችሁ 100 ብር፣ ከዛ በላይ ከቻላችሁ ከዛ በላይ ትልቅ ታሪክ ሰርተን ህዝባችን እናድን። እወዳችኋለሁ። ጋይስ እንኳን ደስ አለን ይላል። ስትገባ ስንት ደረሰው? 30 ሺህ ብር ገባ። በ10 ደቂቃው 30 ሺህ ብር ገብተናል። የታባቱ ብጥስ አሁን 40 ሊገባ ይሄው እየገባ 1500 ብር ገባል። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እስኪ እንደገና 32400 ያዘው። እስኪ 1000 ብር ገባ። 300 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። አሁን 1 2 3 4 ዝዝ ያባቱ በእንደዚህ አይነት ሁኔታ ጠዋት የሚገባ ጠዋት 500 2000 በስመ አብ ወመንፈስ ቅዱስ። ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጠዋት ድረስ እንጠብቃለን። ተመልከት፣ እስከ ጠዋት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጠዋት አንድ ሊገባ ይችላል። በቃ ጠዋት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ፣ ቁልጭ አድርጌ። ውድ የሀገሬ ልጆች ወንድማችን አንድ የሚነግራችሁ ነገር አለ። እባካችሁ ልብ ብላችሁ ስሙ። ሰላም የኢትዮጵያ ሕዝቦች እንደምናላችሁ፣ በሀገር ውስጥም በውጭም የምትገኙ ይህን እርዳታ ድምጽ ለእናንተ ስናደርስ እንግዲህ እኔና የማህበሩ አባላቶች በዚህ ቦታ ቆመን ነው ማለት ነው። ማህበራችን ኢሲያ እንግዲህ በተቻለው አቅም በረሃብ የተጎዱ ወገኖቻችንን በትግራይ ክልል ሽረ እንዳስላሴ አካባቢ በህጻጽ በምትባለው ከተማ ላይ በረሃብ የተጎዱ ወገኖቻችን ለመርዳት የተቻለ እንቅስቃሴ እያደረግን የሚገኘው ዛሬ ሙሉ ቀን እያደረግን የነበረው እንቅስቃሴ እሱ ነው። አንደኛው ምን መሰላችሁ? የምትችሉትን ያክል ገንዘብ ከ100 ብር ጀምሮ የምትችሉትን ያክል ገንዘብ መርዳት እንድትችሉ
አካውንት ያመቻቸን ነበር። እሱን አካውንት ጨርሰናል። እዚህ ቪዲዮ ላይ ሜንሽን እናደርግላችኋለን። ከዛ በዛ አካውንት ላይ እንግዲህ በሁላችን ስም የተከፈተ አካውንት ነውና እዛ አካውንት ላይ የምትችሉትን ያክል ገንዘብ እያስገባችሁ በገንዘብ መርዳት ስትችሉ፣ ሁለተኛው ደግሞ ኢንካይንድ ወር ደግሞ እኛ መተን ራሳችን ማቴሪያሎችን እናንተ ማስረከብ እንፈልጋለን የምትሉ ደግሞ ነገ ጠዋት 4 ሰዓት በቦሌ ምሳሌ አዲስ አካባቢ ከዩጎ ቸርች ጀርባ በሚገኘው ፓርኪንግ ላይ ማሰባሰቢያ እያዘጋጀን ስለሆነ የምትችሉትን እቃ ዘይት ሊሆን ይችላል፣ ንጽህና መጠበቂያ ልብስ ሊሆን ይችላል፣ የተራበ ሰው ይቸግራል ብላችሁ የምታስቡትን ነገር በሙሉ አመታችሁ መርዳት የምትችሉ ሰዎች ትንሽ ትልቅ ሳትሉ የእናንተ ፍቅርና የእናንተ መተሳሰብ ነው የሚያስፈልገን በዚህ ሰዓት ላይ። እሱን ነገር አሰባስበን እንግዲህ ከጥቂት ቀናት በኋላ ወደ ሽሬ እንዳስላሴ ሁላችንም ሄደን ከእናንተ በአደራ የተቀበልነውን ልብስና ወይ ከእናንተ በአደራ የተቀበልነውን ገንዘብ የምናስረክብ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ የሚደርሳችሁ ሰዎች ለሁሉም ሼር አድርጉ፣ ከሀገር ውስጥም ከሀገር ውጭም ያላችሁ ስለሚመለከታችሁ ማለት ነው። ሌላ የምጨምረው ነገር አለ? 4 ሰዓት ጀምሮ እስከ ማታ 10 ሰዓት ነው የሚቆየው። ስለዚህ ከጧት 4 ሰዓት ጀምሮ ቦሌ ዩጎ ቸርች ጀርባ ምሳሌ ፍየል ቁርጥና ስጋ ቤት እሱ አጠገብ ፓርኪንግ ኤሪያ አለ። እዛ ጋር ነው የምንገኘው። ስለዚህ ከ4 ሰዓት ጀምሮ እዛ ጋር መጣችሁ የምትችሉትን ያህል ሰፖርት ማድረግ ትችላላችሁ ማለት ነው። በቻላችሁት አቅም ምግብ እንቀበላለን፣ ልብስ እንቀበላለን። በቻላችሁት አቅም ሁላችሁም ኑ፣ እኛም እዛ እንገኛለን ማለት ነው። እኛም ታዩናላችሁ። እንወዳችኋለን። ቴንክ ዩ ሶ ማች ጋይስ። አሁን የምነግራችሁ ነገር አታምኑ። 1 ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊየን ብር አሰባስበናል። የታባቱ 1 ሚሊየን ብር ተመልከት። ስለ ሕጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ሕጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው፣ ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል which is ለታላላቅ ሰዎች older people። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ፣ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደ እኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ፣ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አድርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ በጣም። የሀገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት። አንድ ማወቅ ያለባችሁ ነገር ላስረዳችሁ የሀገሬ ልጆች። አሜሪካም ሆምለስ አላት ባይ ዘ ዌይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። እነሱ ደግሞ እኛ እንደ አንድ ኢትዮጵያ እንደ ህዝብ አብረን ተጋግዘን ነው ማስተካከል ያለብን እንጂ ብዙ የተሰሩ ነገሮችን ማበላሸት የለብንም እላለሁኝ። ስለዚህ ማወቅ ያለብን ነገር ጋይስ፣ እኛ ለኛ እንበቃለን። እዚሁ ሆነን አንዳንድ ችግሮችን እንፍታ፣ እንተጋገዝ ነው የምላችሁ። አሁን እንግዲህ እያሰባሰብን ያለነው ነገር አሳያቸዋለሁ። እዚህ ትልቅ የሆነ ስብስብ እያካሄድን ነው። በጣም ብዙ ሰዎችም እየደገፉ ነው በየአቅማቸው ማለት ነው። አሁን ወጥተን ልናያቸው ነው። ሌትስ ጎ። ደስ ያለ እየተሰባሰበ ነው አይደል? ሰላም፣ እንዴት ናችሁ? ደህና ናችሁ? አይ እንዴት ናችሁ?
ሰላም ጋይስ ናፊዬ ነው የቀረበኝ ሰው እንደምትመለከቱት የልጆች ጫማ አሉ ልብሶችም አሉ እዚህ ጋር በጣም ደስ የሚለው ማርያምን ዛሬ ዙረት ነው ያልነው እኛ ብርድ ልብስ አለ ዋው this is amazing ዘይትም አለ ፓውደርም አለ ያው 10 ሰዓት አሁን ስንት ሰዓት ቀረን ማለት ነው አሁን ነው የሚፖስተው የምንገኝበት አድራሻ ደግሞ ከዩጎ ቸርች ጀርባ ምሳሌ አዲስ ስፔሻል ቁርጥና ክትፎ ማለት ነው ፓርኪንግ አለ መታችሁ መስጠት ይችላልላችሁ እስከ 10 ሰዓት እንቀጥላለን ማለት ነው ያሰባሰብነውን ሁሉ በገንዘብም በምግብም በልብስ እርዳታም እናሳውቃችኋለሁ ማለት ነው ቴንክ ዩ ሶ ማች የምትመለከቱት እንግዲህ ዛሬ ገራሚ ቀን ነበረ ያው የቪዲዮ መከታተል ትችላላችሁ ብዙ ሰዎች ድጋፍ አድርገዋል የልብስና የምግብ ድጋፍ አድርገዋል እንመልከተው ጋይስ ትልቅ ዜና ይዤ መጥቻለሁ እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው እንኳን ደስ አለን በጣም ደስ ብሎኛል እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው ቀጣይ ቪዲዮዎችን መመልከት ይችላልላችሁ እናመሰግናለን በሀገር ውስጥና በውጭ የምትገኙ ኢትዮጵያውያን ለኔ ያደረጋችሁት ሐሳብ ቻሌንጆች እጅግ አብዝቼ አመሰግናለሁ ዛሬ ግን አንድ ትልቅ የረሃብ አደጋ የተፈጠረበት ትግራይ ክልል ሕጻጽ በምትባል ወረዳ ከፍተኛ የረሃብ ችግር ተከስቷል ስለዚህ ለኔ ለአንድ ግለሰብ ይህን ያልተረባረባችሁ ሁለታችሁን እግዚአብሔር ይባላችሁ እነዚህ ወገኖቼ ወንድሞቼ እህቶቼ አባቶቼ እናቶቼ ሽማግሌዎች አረጋውያን አዛውንቶች እንዲሁም ህፃናት ጡት ጠብተው ያልጨረሱ እነዚህ ሁሉ የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም ማጸናችኋል ምክንያቱም ይህን ለኔ ለግለሰቡ ይህን ያልተረባረባችሁ ታላቅ ነገር ሰርታችኋል ዛሬም ታላቅ ነገር ለመስራት አቅዳችሁ አዶናይ ልጅ በከፈተው የባንክ አካውንት ቻሌንጁን እንድትቀላቀሉ ማጸናል 50 ሎሚ ለ50 ሰው ጌጡ ነው ለአንድ ሰው ግን ሸክሙ ነው ችግሩን ተረባረበን እንደዚህ ጋር እንደ ኢትዮጵያዊነታችን ተጠራርተን ከያለንበት ተጠራርተን ችግሩን ማስወገድ መቻል እግዚአብሔር ኢትዮጵያን ህዝቦቿን ይባርክ አመሰግናለሁ